በሾርባ ከእስር ያመለጠው ተአምረኛው እስረኛ። ብዙውን ጊዜ ከእስር ቤት ማምለጫ አይነተኛ መንገዶችን ስናስብ በምናባችን ክሱት የሚሆነው በብስጭት አይኖቹ የቀሉ እስረኛ በልህ በቁራጭ ብረት መሰል ነገር የታሰረበትን ክፍል የመስኮት ፍርግርግ ያለመሰልቸት ገዝግዞ ቆርጦ ሲያመልጥ፣ አሊያም የማፊያ ቡድን አባል የሆኑ እስረኞች በተባባሪዎቻቸው በተቀነባበረ ዕቅድ የእስር ቤቱን አጥር ዘለው ከመንገድ ማዶ የመብራት ምልክት የሚያሳያቸው መኪና ውስጥ ሮጠው ገብተው ሲያመልጡ፣ ከዚያ አለፍ ካለም የሚታየን በአንድ እስረኛ ክፍል ውስጥ ከአንድ ታዋቂ 1940ዎቹ ዝነኛ የፊልም ተዋናይ ፖስተር ጀርባ በድብቅ የተቦረቦረ ረዥም የቱቦ መተላለፊያ ነው መቼም እንጂ በፍጹም በጭንቅላታችን ሊመጣ የማይችለው ነገር በጎድጓዳ ሳህን ጭሱ የሚትጎለጎል ትኩስ የጃፓን ባህላዊ ሚሶ ሾርባ ነው። ነገር ግን ካሰቃቂውና ጥብቅ ቁጥጥር ከሚደረግበት አበሻሪ እስር ቤት ለማምለጥ ጃፓናዊው ዮሺ ሺሮቶሪ የተጠቀመው ይህንኑ ባህላዊ የጃፓን የሚሶ ሾርባ ነው። ግራ ገባችሁ? እርግጥ ነገሩ አስገራሚ ስለሆነ ግራ ቢያጋባ አይገርምም። አዎ፣ ይህ ሾርባን የተመረኮዘው የተዋጣለት የእስር ቤት ጀብዱ ዮሺ ሺሮቶሪ ከ1936 እስከ 1947 ውጤታማ ከሆነባቸው 4 የእስር ማምለጥ ታሪኮች አንዱ ብቻ ነው። ዮሺ ሺሮቶሪ የተወለደው በጃፓኗ ተራራማ የቶሃኩ ግዛት በ1907 በሜጂ ዘመን ማብቂያ አካባቢ ነው። በጃፓን የሜጂ ዘመን የሚባለው ከ1868 እስከ 1912 የነበረው ጊዜ ነው። ዘመኑ በጃፓን ታሪክ አበይት ኢኮኖሚያዊ፣ ፖለቲካዊና ማኅበራዊ ለውጦች የታዩበት ነበር። በዚህ ወቅት ጃፓን እየገፋ በመጣው ዘመናዊነትና ባህልን ለማጽናት ይታገል በነበረው ጎራ ትግል ለሁለት ተከፍላ የምትባትል አገር ነበረች። ነገር ግን በወቅቱ የነበረው በጭካኔ የተሞላው የሕግ ሥርዓት ዘመናዊነት ሳያሸንፈው ድሮ ላይ ተጣብቆ ቀርቶ ነበር። የእስር ፍርዶች ረዥም፣ እስር ቤቶችም አሰቃቂና ምሕረት የለሽ ነበሩ። በዚህ ዘመን እስር ቤቶች ጃፓኖች የተከፈለውን ዋጋ ከፍለው እንዳይገቡባቸው ከሚጠነቀቁባቸው ቦታዎች ቀዳሚዎቹ ነበሩ። ሺሮቶሪም በመጀመሪያ ያደረገው ይህንኑ ነበር። በቶፉ ሱቅ ውስጥ እየሠራ በኋላም የክራብ አጥማጅ በመሆን ቀለል ያለ ሕይወት ይመራ ነበር። ሆኖም እንደ ማንኛውም ሰው በሕይወቱ ስላሉ ድንቅ ነገሮች ማለም ጀመረ። ችግሩ ያለ ተገቢ ትምህርት ራሱን ለማሻሻል ያሉት ዕድሎች ጠባብ ሆነው አገኛቸው። ሺሮቶሪ ከመጥፎ ቡድኖች ጋር ገጠመና ፊቱን ወደ ቁማርና ጥቃቅን ወንጀሎች አዞረ። ሕይወቱ ምስቅልቅሎ ወጣ። ይህም በኋላ በነፍስ ማጥፋት ወንጀል ተጠያቂ እንዲሆን አደረገው። ሺሮቶሪ በሰፈር የወንበዴ ቡድኖች በተቀነባበረ ሴራ መወንጀሉን በማስረገጥ ንጹሕ ሰው ነኝ እያለ ቢምል ቢገዘትም የሚሰማው ሰው አላገኘም። ራሱን ለመከላከል ያቀረበው አቤቱታ በሙሰኛ የፖሊስ መኮንን ሳቢያ ዋጋ አጣ። ምንም እንኳ ሺሮቶሪ ተቃውሞ ቢያሰማም ወንጀለኛ ነህ ተባለ። እስኪፈረድበትም ወደ ሞሪ እስር ቤት ተላከ። አልፈጸምኩትም ያለው የነፍስ ማጥፋት ወንጀል የሞት ፍርድ የሚያስፈርድበት ዕድል ሰፊ ነው። ዮሺ ሺሮቶሪ ግን ዝም ብሎ ተቀምጦ ዕድሉን እያማረረ መርዶ ነጋሪውን የሚጠብቅ ሰው አልነበረም። የእስር ቤቱን ደጃፍ ከረገጠበት ጊዜ አንስቶ ለማምለጥ የሚያስችለውን ዕድል በንቃት ይጠብቅ ነበር። እንደ ዕድል ሆኖ ብዙ መጠበቅ አላስፈለገውም። የሞሪ እስር ቤት ሕይወት እጅጉን አሰቃቂ ነበር። የእስር ቤቱ ጠባቂዎች ቋሚ ሥራቸው እስረኞችን መደብደብና ማሰቃየት ነበር ማለት ይቻላል። በዚህም ምክንያት ብዙ እስረኞች ለማምለጥ ሙከራ ያደርጉ ነበር። እንደ ሺሮቶሪ የተሳካለት ግን አልነበረም። ከጠባቂዎች ድብደባ ለማምለጥ ዮሺ ሺሮቶሪ ቀኑን በአብዛኛው የሚያሳልፈው ተኝቶ በክፍሉ ጣሪያ ላይ ያሉ ስንጥቆችን በመቁጠር ነበር። በሞሪ እስር ቤት እስረኞች በጉጉት ከሚጠብቋቸው ነገሮች አንዱ ወደ መታጠቢያ ቤት የሚሄዱበትን ጊዜ ነበር። መታጠቢያ ቤት ስትባሉ ግን የዛሬን የጃፓን እስር ቤቶች ቅንጡ የመታጠቢያ ቤቶች አታስቡ። አንድ ባልዲ ውሃ ይሰጥሃል። ከዚያ በመጥለቂያ እየቀዱ በእናሸንፋለን ስልት መታጠብ ነው። ሆኖም የሺሮቶሪን ዕድል የቀየረውና የነጻነት አየር እንዲተነፍስ የረዳውን ነገር ያገኘው እንዲታጠብበት ከተሰጠው ባልዲ ውስጥ ነበር። አጭር የሽቦ ቁራጭ። ይህ ለብዙዎቻችን ዋጋ ያለው ነገር አይደለም። እንደ ሺሮቶሪ ላለ እሳት የላሰ በር ሰርሳሪ ግን ሽቦ ማንኛውንም በር መክፈት የሚያስችል አስማተኛ ቁልፍ ነበር። ሺሮቶሪ ሽቦን ደብቆ ክፍሉ አስገብቶ ማንም ሳያየው ማምለጥ የሚችልበትን አሳቻ ጊዜ በትዕግሥት መጠበቅ ጀመረ። ለወራት የእስር ቤቱን ጠባቂዎች ስምሪትና የጥበቃ ፕሮግራም ሲያጠና ስለቆየ በጠባቂዎቹ የጥበቃ ፈረቃ መሃል ለማምለጥ የሚያስችል የ15 ደቂቃ ክፍተት እንዳለ ደርሶበታል። ዕቅዱ የተዋጣለት ሆነ። ዮሺ ሺሮቶሪ የእስር ቤቱን ቁልፍ በሽቦ ከፍቶ ወጣ። ጊዜ ለመግዛትም ከወለሉ ላይ የፈነቃቀላቸውን የእንጨት ንጣፎች
የተኛ ሰው አስመስሎ ደርድሮ አንሶላ አለበሳቸው። ይህም ማምለጡ ሳይታወቅ እንዲቆይ ረድቶታል። ሺሮቶሪ ሳያስበው ራሱን ከእስር ቤቱ ውጭ ያገኘው። ለሰዓታትም ጥበቃዎቹ ሺሮቶሪ ማምለጡን አላወቁም ነበር። ዮሺ ሺሮቶሪ ነፃ ሆነ። ነገር ግን ነፃነቱ አጭር ነበር። ከ3 ቀን በኋላ በአካባቢው ከነበረው ሆስፒታል ዕቃ ሰርቆ ሲወጣ ተያዘ። መቼም ሰዎች ከእስር አምልጦ ከታማሚዎች ሲሰርቅ እጅ ከፍንጅ ለተያዘ ሰው ሚራራ አንጀት አልነበራቸውም። ዮሺ ሺሮቶሪ በድጋሚ እስር ቤት ገባ። አሁን የጠበቀው የዕድሜ ልክ እስራት ሲሆን አኪታ ወደ ተባለው እስር ቤት ተጋዘ። ወቅቱ የሁለተኛው የዓለም ጦርነት መጀመሪያ አካባቢ በመሆኑም የእስር ቤቶች ሁኔታ ተለውጦ ነበር። በአኪታ እስር ቤት እስረኞች የጉልበት ሥራ ይሰሩ የነበረ ሲሆን የሚተኙትም የሲሚንቶ ወለል ላይ ነበር። ሺሮቶሪ ከዚህ ቀደም ማምለጡ ይታወቅ ስለነበርም ሥራ በማይሠራበት ወቅት ጥብቅ ጥበቃ በሚደረግበት ክፍል ለብቻው ተቆለፈበት። በአኪታ እስር ቤት ሁሉም እስረኞች በካቴና የሚታሰሩ ሲሆን ሲተኙ እንኳ ለማውለቅ አይፈቀድላቸውም ነበር። ሺሮቶሪ በዚህ ሁኔታ ለረጅም ጊዜ አሰቃቂ ሕይወት መግፋትን የሚቀበለው አልሆነም። የአኪታ እስር ቤት የእስረኞች ክፍል ጣሪያው ሩቅ ሲሆን ብርሃን አስተላላፊ ግጣም ወይም ስካይላይት ያለው ነው። የእስር ቤት ጣሪያ ላይ ብርሃን አስተላላፊ መስኮት የሚገጥመው የትኛው የተቀናጣ አርክቴክት ነው ልትሉ ትችላላችሁ። ነገር ግን ማንም እስረኛ በፍጹም ስካይላይቱ ላይ ሊደርስ አይችልም። ጣሪያው እጅግ በጣም ሩቅ ከመሆኑ በተጨማሪ የእስር ቤቱ ግድግዳ የሚያሙለጨልጭ ነበር። ይባስ ብሎ ጣሪያው በፍርግርግ ብረት ግጥም ተደርጎ ተዘግቷል። ለአብዛኛው እስረኛ በዚህ በኩል ለማምለጥ መሞከር የማይታሰብ ነገር ነው። ሰውየው ግን ሺሮቶሪ ነዋ። ስፓይደር ማንን የሚያስንቅ የመንጠላጠልና የመቧጠጥ ብቃት እንዲሁም ከዚህ ዓለም ያልሆነ ጥንካሬ ነበረው። አንድ ቀን በአካባቢው ማንም እንደሌለ አረጋግጦ ግድግዳውን እንደ መንሸላሊት ወጣው። ፍርግርጉ ላይ ተንጠላጥሎ ስካይላይቱን ማጥናት ጀመረ። ያየው ነገር አስፈነጠዘው። ስካይላይቱ የታሰረበት ብሎን የዛገ ሲሆን መጠበቂያውም ላልቶ ነበር። ቢሆንም ስካይላይቱን ከፍርግርጉ ለማላቀቅ ለሳምንታት ሌሊት ግድግዳ መቧጠጥ ነበረበት። በመጨረሻም ስካይላይቱን ከመቃኑ አላቀቀው። ከ3 ወር ቆይታ በኋላ ሺሮቶሪ እንደገና ነፃነቱን አወጀ። በዚህ ጊዜ ሺሮቶሪ ዳግመኛ የእስር ቤት ደጅ አይመልሰኝም ብሎ ተስፋ ያደረገበትን ዕቅድ በልቡ ሰንቆ ነበር። ምን መሰላችሁ? አኪታ በነበረው ቆይታ ካቢያሺ ከሚባል ጠባቂ ጋር ወዳጅነት የመሠረተ መስሎት ነበር። ካቢያሺ በእስር ቤት ውስጥ ሺሮቶሪ ላይ ያነጣጠሩ አስከፊ ቅጣቶችን ለመፈጸም ፈቃደኛ አልነበረም፣ ይቃወምም ነበር። በዚህም ምክንያት ሺሮቶሪ ጠባቂውን እንደ ተባባሪው፣ በጊዜ ሂደትም እንደ ጓደኛው መመልከት ጀመረ። በዚህም ምክንያት የነፃነቱ ቁልፍ የጠባቂዎቹ ኃላፊ በሆነው በካቢያሺ እጅ እንዳለ እምነት አደረበት። በጣም የተከበረው የሕግ ሰው ንጽሕናውን ደግፎ ከጀርባው ከቆመና ከመሰከረለት ፍርዱ ይቀለበስልኛል ብሎ አስቦ ነበር። ስለዚህም በቅርቡ ከእስር ያመለጠው ሺሮቶሪ የካቢያሺን ቤት አፈላልጎ አግኝቶ በር ማንኳኳት ጀመረ። ጠባቂው ሺሮቶሪን ሲያየው ቢደነግጥም የቀድሞ ታሳሪውን ቤቱ እንዲገባ ፈቀደለት። ነገሮች ግን ሺሮቶሪ እንዳሰበው አልሆኑም። ምንም እንኳ ጠባቂው በሩን ከፍቶለት የሺሮቶሪን ዕቅድ ቁጭ ብሎ ቢያዳምጥም ሺሮቶሪ መጸዳጃ ቤት በገባበት ቅጽበት ፖሊሶች ጋር ደወለ። ይህ ያስቀመጡት ቦታ የማይገኝ እስረኛ ነገር የጃፓንን የሕግ ሰዎች ማበሳጨት ጀምሯል። ጋዜጦችም ከእስር የማምለጥ ጀብዱውን እየዘረዘሩ የእስር ቤቶች ንጉሥ ይሉት ጀምረዋል። ስለዚህም ያለው አማራጭ አንድ ብቻ እንደሆነ ወሰኑ። ሺሮቶሪን እጅግ አስከፊ ወደ ሆነው የጃፓኑ አበሻሪ እስር ቤት ማጋዝ። የአሳ አጥማጆች መንደር የሆነው አበሻሪ በ19ኛው መቶ ክፍለ ዘመን ማብቂያ አካባቢ የሜጂ መንግሥት ባለሥልጣን እስኪጎበኘው ድረስ ለ100 ዓመታት እግዜሩ እንዳበጀው የተቀመጠ ነበር። ዱር የሰለጠነበትና በሰፋፊ በረዷማ ባሕር የተከበበው ይህ ስፍራ የባለሥልጣኑን ቀልብ ሳበው። ጭው ያለው መንደር ማንም ሊያመልጥበት የማይችል እስር ቤት ለመገንባት ምርጥ ቦታ እንደሆነ በፍጥነት ተገነዘበ። አበሻሪ እስር ቤት የተገነባው በእስረኞች ጉልበት ነው። በወቅቱ የነበሩ የጃፓን እስረኞች ወደፊት አሰቃቂ ሕይወት የሚገፉበት ክፍላቸውን ራሳቸው እንዲሰሩ ተደረጉ። እናም ደግሞ ግንባታው ለመጠናቀቅ ሲቃረብ ብዙዎቹ በምግብ እጥረትና ድካም ሞተው ነበር። በአቅራቢያ ካለ ዱር በሚመጡ ድቦችና ተኩላዎች የተጠቁም ብዙ ነበሩ። በተጨማሪም ከዚህ ገሃነብ ለማምለጥ የሚሞክር ማንኛውም እስረኛ በተያዘበት ቦታ አንገቱ ይቀላ ነበር። አበሻሪ በ1890 ተሰርቶ ተጠናቀቀ። በእስረኞች ላይ በሚደርሰው ግፍና መከራ ሳቢያ ይህ እስር ቤት በመላው ጃፓን ካሉት ሁሉ እጅግ አስፈሪው ተሰኘ።
የአበሻሪ እስር ቤት አስተዳደር ስምና ክብሩን አስጠብቆ ለመቆየት ለዝነኛው ሺሮቶሪ አቀባበል ሲያደርግ ተጨማሪ ጥንቃቄ እርምጃዎችን ወስዷል። ሺሮቶሪ ቁልፍ አልባ በሆነና ያላንጥረኛ ሊወልቅ በማይችል የእጅና የእግር ብረት ግጥም ተደርጎ ታሰረ። የታሰረበት ክፍልም ሙሉ ለሙሉ በኮንክሪት የታጠረ ሲሆን ሺሮቶሪ በክፍሉ በር ላይ ለምግብ መቀቢያ በተሠራለት ጠባብ ቀዳዳ ብቻ ነበር ከተቀረው ዓለም ጋር የሚገናኘው። እስቲ ራሳችሁን የአበሻሪ እስር ቤት እስረኛ አድርጋችሁ አስቡት። ቀኑን ሙሉ ቦክስ መለማመጃ ሆናችሁ ላችኋል። የታሰራችሁበት ክፍል እጅግ ቀዝቃዛ ነው። ለረጅም ጊዜ ምግብ አልበላችሁም። ከዚያ የምግብ መቀቢያው ይከፈትና ከፊታችሁ ጭሱ የሚትጎለጎል የሚሶ ሾርባ ይደቀናል። ቀጥሎ ምን ታደርጋላችሁ? እርግጠኛ ነኝ ሁላችሁም ይህን አረፍተ ነገር ከመጨረሴ በፊት ሰሃን ሙሉ ሾርባውን ጨልጣችሁታል። ሺሮቶሪስ በፍጹም። አያችሁ፣ ሺሮቶሪ የሚሶ ሾርባ ከእህልና አልፎ አልፎ ለአመል ጣል ከሚደረግበት ስጋና አትክልት ከመዘጋጀቱም በላይ በጣም ጨዋማ እንደሆነ ያውቅ ነበር። ጨው ደግሞ ብረትን ያዝጋል። ስለዚህ ለቀጣዮቹ 6 ወራት ሺሮቶሪ በቀን የሚያገኘውን የሾርባ ራሽን ከታሰረበት ብረትና በምግብ መቀቢያው ቀዳዳ ዙሪያ ካሉት መቃኖች ጋር እየተካፈለ መብላት ጀመረ። እንደ ጠበቀው በዝግታ ቢሆንም ብረቶቹ መዛግ ጀመሩ። እናም አንድ ቀን የታሰረበት ብረት ፍርክስ ብሎ ሺሮቶሪ እጅና እግሩ ነፃ ወጣ። እጅና እግሩ ላይ የቀሩትን ብረቶችም አሽቀንጥሮ ተነሳና የምግብ መመገቢያ ቀዳዳውን መቃን ከበሩ አንስቶ ከፈተው። ነገር ግን የመመገቢያ ቀዳዳው በጣም ጠባብ ከመሆኑ የተነሳ ሾልኮ ማምለጥ የሚታሰብ አይደለም። ጠባቂዎቹ የሚያስቡት ይህንኑ ነው። ግን ሰውየው ሺሮቶሪ ነዋ። አንድ ብልሃትም አያጣም። ምንድን ነው የምትሉት? ሺሮቶሪ የፈጣን ጭንቅላት ባለቤት ከመሆኑም በላይ ያንን ምራቅ የሚያስውጥ ሾርባ የተቋቋመ አስገራሚ ሰው አይደለ እንዴ? ታዲያስ ትከሻውን አላቀቀዋ። አስቡት፣ ስር ሲዞር ወይም ወለም ሲል ያለውን ሕመምና ስቃይ። ሺሮቶሪ በገዛ ፍቃዱ ይህን በራሱ ላይ ያደረገ። ሁለቱን እጆቹን ከትከሻው አላቀቀ። እናም አካባቢው ጭር ሲል ጠብቆ ሺሮቶሪ እጁን አስቀድሞ ትከሻውን በምግብ መቀቢያ ቀዳዳው አሾለከ። የሰርከስ ጠቢብ እንደሆነ ሁሉ ሰውነቱን በጠባቧ ቀዳዳ አሾልኮ ዱብ አለ፣ አመለጠ። በዚህም ከአበሻሪ እስር ቤት ያመለጠው የመጀመሪያውም የመጨረሻውም ሰው ሆኖ በታሪክ ተመዝግቧል። ይህ እጅግ አስደናቂ ነው። ምክንያቱም አበሻሪ እስር ቤት ከተመሠረተ 130 ያክል ዓመታትን አስቆጥሯል። አበሻሪ የሚገኘው በጣም ቀዝቃዛ በሆነው የጃፓን ክፍል በሰሜን ሆካይዶ ነው። የትም መሄጃ ስላልነበረው ሺሮቶሪ ካስከፊው የጃፓን የቅጣት ሥርዓት ለማምለጥ የነበረው ብቸኛ አማራጭ ወደ ተራራማው የሰሜኑ ዱር መሸሽ ነው። ወደዚያው አቀና። በረዷማ በሆነው ተራራ ውስጥ በሚገኝ በተተወ የማዕድን ማውጫ ዋሻ ውስጥ ኑሮን ተያያዘው። እያዛለሁ የሚል ስጋት ስለሌለበት ቦታው ተመችቶታል። ችግሩ ምግብና እሳት ማግኘት ነበር። በሌሊት ገበሬዎች ቤት እየገባ እሳት ማቀጣጠያ ፍም ይሰርቃል። ቀለቡ የዱር ፍሬ ነው። ጥንቸልና ራኩኖች እያደነም ይበላል። ድቦች ከወንዝ ውስጥ ክራብ እየያዙ ሲበሉ አይቶ ስልታቸውን በመኮረጅ እርሱም ክራብ ይዞ መብላት ጀመረ። በጸደይ ወራት ወደ መንደር ወርዶ ሳለ አምና ጃፓን በሁለተኛው የዓለም ጦርነት ተሸንፋ ጦርነቱ ማብቃቱን ሰማ። ሺሮቶሪ በጣም ተገረመ። ከዚህ በኋላ መደበቅ አያስፈልገኝም አለ። በተለይ አንዲት ወጣት ጃፓናዊትና የአሜሪካ ወታደር እጅ ለእጅ ተያይዘው ሲሄዱ ሲያይ ነገር ዓለሙ መቀየሩ ገባው። ለ50 ቀናት ወደ ደቡብ በእግሩ ተጓዘ። በጣም ራበው። ወደ አንድ ማሳ ገብቶ ቲማቲም ሰርቆ ሲበላ ባለቤቱ መጣበት። የእርሻው ባለቤት ግዙፍ ሰው ነው። ሺሮቶሪ ሰውየውን ለማስፈራራት ጩቤ ሲያወጣ ግዙፉ ሰው ጩቤውን ከቁብም ሳይቆጥር ተወረወረበት። ሺሮቶሪ ምን እንዳደረገ እንኳ ሳይገባው ከመቀዝበት ሰውየውን ወግቶታል። ሞተ ሰውየው። ሌላ ወንጀል። ሳላውቅ ነው የወጋሁት፣ ራሴን ለመከላከል ሳስፈራራው ነው ቢል ማን ይስማው? ሺሮቶሪ እንደገና ታሰረ። በዚህ ወቅት ግን ሊያመልጥ የማይችለው ፍርድ ተላለፈበት። የሞት ፍርድ ተወሰነበት። ፍርዱ እስኪፈጸም ሳፖሮ እስር ቤት እንዲቆይ ተላከ። ሳፖሮ እንደ ቀድሞቹ እስር ቤቶች ብዙም አስፈሪ ባይሆንም የራሱ ችግሮች ነበሩበት። ሺሮቶሪ 100% ጥብቅ የሆነ በተለይ ለእርሱ ተብሎ የተሠራ ክፍል ውስጥ እንዲታሰር ተደረገ። ክፍሉ ጣሪያው ሩቅና ከሺሮቶሪ ጭንቅላት የሚያንሱ የብርሃን ማስገቢያ መስኮቶች የተገጠሙለት ነበር። ከዚህ ሁሉ በላይ ሙሉ ሥራቸው አደገኛው ሺሮቶሪ የሞት ፍርዱ እስኪፈጸምበት ድረስ በክፍሉ መቆየቱን የሚያረጋግጡ 6 ጠባቂዎች ተመድበውበታል። ነገሮች ለሺሮቶሪ ቀፋፊ እየሆኑ መጡ። እስራቱና ታፍኖ መዋሉ ጥልቅ ድባቴ ውስጥ ከተተው።
ብዙ ጊዜውንም አልጋ ላይ የሚያሳልፍ ሲሆን አልፎ አልፎ በክፍል ውስጥ እየተንጎራደደ ጣሪያው ላይ ያፈጣል። ምንም ጠብ የሚል ነገር የለም። የጃፓን እስር ቤቶች ከቀድሞ ስህተታቸው ተምረዋላ። ሺሮቶሪ የታሰረበት ክፍል የሚሰበር ቁልፍ የለውም። ብርሃን የሚያስገባ የጣሪያ ላይ መስኮት የለውም። እናም ደግሞ ሾልኮ ሊያመልጥ የሚችልበት የምግብ መቀቢያ ቀዳዳ አልተበጀለትም። በመጨረሻም ሺሮቶሪ ልኩን አገኘ ነው። የሺሮቶሪ ጠባቂዎችም የእስረኛቸው ክፍል ባዶ መሆኑን እስካዩበት ቅጽበት ድረስ ይሉ የነበረው ይህንኑ ነበር። ምን መሰላችሁ? ሺሮቶሪ ሳፓሮ እስር ቤት ከገባ ጀምሮ የሚያደርጋቸው ነገሮች ማለትም ጣሪያው ላይ ለረጅም ጊዜ ማፍጠጥ፣ በክፍል ውስጥ ጥድፍ እያሉ መንጎራደድ፣ ተስፋ እንደቆረጠ ሰው አልጋ ላይ መተኛት በጥንቃቄ የታቀዱና ጠባቂዎቹ ዋናው ዕቅዱን እንዳይደርሱበት የሚያናጥብበትና ትኩረታቸውን የሚያዘበራርቅበት ታክቲኮቹ ነበሩ። ሁልጊዜ እስር ቤቱን ጨለማ ሲውጠው ሺሮቶሪ ካልጋው ስር የሚያመልጥበትን መተላለፊያ ይቆፍር ነበር። የፍቅር ቀጠሮ እንዳለበት ሞገደኛ ጎረምሳ በጉጉትና በትጋት ይቆፍራል። የወለሉን ንጣፎች አልጋ ልብስ ውስጥ በሰው ቅርጽ ይደረድራል። ጠባቂዎቹ ሊያዩት ሲመጡም ተኝቷል ብለው ይሄዳሉ። እሱ ግን ሥራ ላይ ነው። የሠራውን የዋሻ መተላለፊያ በሚሶ ሾርባ ሳህኑ ሲቆፍር ያድራል። በመጨረሻም ሺሮቶሪ አመለጠ። ከሕግ አካላትም ለዓመት ተሰውሮ ቆየ። ይህ ሕይወቱ ሺሮቶሪን ሰለቸው። አሁን ሺሮቶሪ 40ዎቹ የዕድሜ ክልል ውስጥ ገብቷል። ከእንግዲህ ወጣት አይደለም። ሁልጊዜ መሮጥ፣ ሁልጊዜ ጀርባውን መመልከት ሰልችቶታል። ያልሆነውን ሆኖ መኖር አንገፈገፈው። ነገሮች መለወጥ አለባቸው ብሎ ወሰነ። የሚቀጥለውን ተግባሩን በሚያሰላስልበት አንድ ቀን በመናፈሻ መቀመጫ ላይ ራሱን ከአንድ ፖሊስ ጎን ተቀምጦ አገኘው። ብዙ ከእስር ያመለጡ ሰዎች በዚህ አጋጣሚ ደንግጠው እግሬ አውጭኝ ይሉ ነበር። ሰውየው ግን ሺሮቶሪ ነው ወይ ፍንክች፣ ምን ያስደነግጠዋል? ዕድሜ ልኩን ከፖሊሶች ጋር ይኖረው። ተረጋግቶ ከፖሊሱ ጋር ጨዋታ ጀመረ። ፖሊሱ በጃፓን በጣም ተፈላጊ ከሆነ ወንጀለኛ ጋር እያወራ መሆኑን አላወቀም። ሺሮቶሪን ሲጋራ ጋብዞት ጨዋታቸውን ቀጠሉ። ይህ ላያስደንቅ ይችላል። ከሁለተኛው የዓለም ጦርነት በኋላ ሲጋራ በጃፓን በጣም ብርቅና ውድ ነበር። ሺሮቶሪ በፖሊሱ ትሕትናና ለጋስነት ልቡ ተነካ። ከዓመታት በኋላ ለመጀመሪያ ጊዜ ሰው እውነተኛ ርኅራኄ ያሳየው። ሺሮቶሪን ያስገረመው ደግሞ ሐዘኔታው የመነጨው ከፖሊስ መኮንን መሆኑ። ሺሮቶሪ አላስችላለው። ለፖሊሱ የተፈረደበት እስረኛ እንደሆነ ተናዘዘለት። በእስር ቤት ጠባቂዎች የደረሰበትን ሥቃይና ግፍ፣ የተጋፈጠውን መከራ በጥልቀት ተረከለት። እንዴት በተደጋጋሚ እንዳመለጠ፣ እንዲሁም ያለ አግባብ በግድያ ወንጀል የጠፋውን ስሙን ለማደስ ለዓመታት የከፈለውን መሥዋዕትነት ተረከለት። ፖሊሱ የሺሮቶሪን ምትሃታዊ ታሪክ በጉጉት በሐዘኔታና በጽሞና ሲያዳምጥ ቆየ። ያመለጠው እስረኛ ታሪኩን ሲጨርስ ፖሊሱ ፈገግ ብሎ ባለታሪኩን እጅ ወደ ላይ አለው። አዎ ይሄውን የሆነው ይሄኛውን ፖሊስ አሰረው። ዳግም ወደ እስር ቤት። ሺሮቶሪ ለፍርድ ቀረበ። ከሺሮቶሪ የመጀመሪያ ፍርድ በኋላ የጃፓን የሕግ ሥርዓት ለውጦች ተደርገውበት ነበር። ሺሮቶሪ ሚዛናዊ በሆኑ የሕግ ሰዎች ፊት ራሱን አገኘው። ገበሬው ላይ ፈጽመሃል ተብሎ ከተፈረደበት የሞት ፍርድ ራስን መከላከል ነው በሚል ነፃ ወጣ። ቢሆንም ሺሮቶሪ ንጹሕ ሰው አልነበረም። ስለዚህ ለአምስተኛ ጊዜ 20 ዓመት ተፈርዶበት ወደ እስር ቤት ተመለሰ። ሺሮቶሪ እስሩ ቶኪዮ እንዲሆንለት ያቀረበው ጥያቄ ተቀባይነት አግኝቶ ፉቺ እስር ቤት ገባ። ከ14 ዓመት ቆይታ በኋላ በ1961 ባመክሮ ተፈታ። ትንሽ ቆይቶ ከሴት ልጁ ጋር ለመኖር ወደ አሞሪ አቀና። ሚስቱ እስር ቤት እያለ ሞታ ነበር። ሺሮቶሪ የተለያዩ ያልተለመዱ ሥራዎች እየሠራ ለተጨማሪ 10 ዓመታት ኖረ። በ1979 በልብ ድካም በ71 ዓመቱ ከዚህች ዓለም እስር ነፃ ወጣ።